በምድር ላይ የምንኖር ሰዎች በሙሉ ባሪያዎች ነን። ይህን ባርነታችን ማረጋገጫ ደግሞ ቀን ተቀን እያደረግን የምንውላቸው ድርጊቶች ማረጋገጫ ናቸው። ለምሳሌ በቀን ተቀን ውሏችን እየጠጣን እየጨፈርን የልባችንን መሻት የስጋ አምሮታችንን የአይን መሻታችንን እያደረግን እየፈጸምን የምንውል ከሆነ ለኃጢአት የሞት ባሪያዎች የእግዚአብሔርን መሻት የእግዚአብሔርን ፍላጎት ቅድስናን ንጽህናን ፍቅርን ሰላምን እያደረግን እየተከተልን የምንውል ከሆነ ደግሞ ለእግዚአብሔር ባሪያዎች ነን ማለት ነው። ሰው በምድር ላይ በሚኖርበት ጊዜ ራሱን ለመታዘዝ ስለሚያቀርብለት ለእርሱ ባሪያ እንደሆነ ሮሜ ምዕራፍ 6 ቁጥር 16 ላይ ይነግረናል። እንዲህ ይላል፣ ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናቸው። ይህ ማለት እያንዳንዱ ሰው በምድር ላይ በሚኖርበት ጊዜ የሚያደርጋቸው ድርጊቶች የመታዘዝ ድርጊቶች እንደሆኑ መጽሐፍ ቅዱስ ራሱ ይነግረናል። እኛ እያደረግን ያለን የሚመስለን የራሳችንን ፍላጎት ልባችንን ደስ የሚያሰኘውን ነገር የምንፈጽም ነው ይመስለን። ያ እንዳልሆነ ደግሞ ኤፌሶን ምዕራፍ 2 ላይ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው በማለት ያረጋግጥልናል። ስለዚህ ሰው በምድር ላይ በሚኖርበት ጊዜ እያደረገ የሚኖረው የአለቃውን ፍቃድ እንጂ የራሱ ፍቃድ አይደለም ማለት ነው። በልቤ እንደዚህ ማድረግ ደስ ብሎኛል፣ እንደዛ መሆን ደስ ብሎኛል፣ ይህን ማድረግ አልፈልግም፣ ያን ደግሞ ማድረግ እፈልጋለሁ እያልን የእኛን ስሜቶች እያረካን እየኖርን የሚመስልን ነገር የእኛን ስሜቶች ሳይሆን በአየር ላይ ስልጣን እንዳለው አለቃ ፍቃድ እየተመላለስን እንደሆነ መጽሐፍ ቅዱስ ያረጋግጥልናል። ይህንን ደግሞ መጽሐፍ ቅዱስ ባርነት ይለዋል። ምክንያቱም ሮሜ ምዕራፍ 6:16 ላይ እንዳየነው ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት እርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን ሲል ሰዎች ዕለት ዕለት እያደረጉ ላሉት ነገር እየታዘዙ እንደሆነ ያ መታዘዛቸው ደግሞ የባርነታቸው ምልክት እንደሆነ ያሳየናል። አንድ ሰው በምድር ላይ ከአዳም ዘር ከተወለደ ድረስ በአዳም በኩል የሆነ ኃጢአት አለበት። ያ ኃጢአት ደግሞ በስጋችን ውስጥ ስለሚያድር ያለኛ ፍቃድ፣ ያለኛ መሻት፣ ያለኛ ፍላጎትና ምርጫ የራሱን መሻት በእኛ ስጋ ውስጥ እየፈጸመ የእርሱን የኃጢአት መሻት መፈልፈያ ማሽኖች አድርጎናል ማለት ነው። ስለዚህ እኛ ፍላጎታችን የሚመስለን ነገሮች እንዳለ ኃጢአት ሆነው በኋላ የሚጸጽቱን ኃጢአት በውስጣችን አድሮ የሚያመርታቸው ምርቶች እንጂ የእኛ ፍላጎቶች እንዳልሆኑ አንድ ማስረጃዎች ናቸው። ለዛም ነው ሰው በኢየሱስ ክርስቶስ አምኖ እስካላነ ድረስ በሕይወቱ እየኖረ ያለው እያደረገ ያለው የባርነትን ውጤት እንጂ የራሱን መሻት እንዳልሆነ በማስረዳት ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡ ለእርሱ ባሪያዎች ናችሁ የሚለን እና አንድ ሰው በኢየሱስ ክርስቶስ በኩል ካመነና ከዳነ በኋላ ባርነቱ ይቀራልን ብለን ከጠየቅን ለኃጢአት ባሪያ መሆኑ ይቀራል። ይህንንም በሮሜ ምዕራፍ 6 ቁጥር 9 ላይ እንረዳለን። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። በኢየሱስ ክርስቶስ ሞትና ትንሣኤ በምናምንበት ጊዜ እኛም ከኢየሱስ ጋር ለኃጢአት ሞተን ለእግዚአብሔር ሕያዋን ልንሆን ከኢየሱስ ክርስቶስ ጋር ተነስተናል ማለት ነው። ለኃጢአት የሞተ ሰው እንደገና ለኃጢአት ባሪያ መሆን አይችልም። ምክንያቱም ኃጢአት የባሪያ ገዢ ወይም ጌታ ሲሆን እኛ ድሮ በፊት ባሪያዎች ነበርን። ከዛ የባርነት ቀንበር ለመላቀቅ እግዚአብሔር በልጁ በኢየሱስ ክርስቶስ ያቀደው አንድ እቅድ
ባሪያዎቹን መግደል ነበር። ያንም መጽሐፍ ቅዱስ እዚሁ ሮሜ ምዕራፍ 6 ላይ እንዲህ በማለት ይነግረናል። ሮሜ ምዕራፍ 6 ቁጥር 6 ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይለናል። ይህ ማለት የሞተ ሰው ለኃጢአት ባሪያ ሆኖ መኖር አይችልም። እኛ ደግሞ በክርስቶስ ኢየሱስ ባመነን ጊዜ ለኃጢአት ባሪያ ላለመሆን ለኃጢአት ሞተንበታል ማለት ነው። ስለዚህ ኃጢአት እንደፈለገ ሊያሽከረክረን፣ ሊያዘን፣ ስራውን ሊያሰራን አይችልም ማለት ነው። ይህንን እውነት በመረዳት ራሳችንን ለእግዚአብሔር ካቀረብን እንዴት ነው የምንኖረው ብለን ካሰብን ደግሞ ራሳችንን ለእግዚአብሔር ስናቀርብ የምናቀርበው ራሳችንን ለእግዚአብሔር ትምህርትና ፍቃድ ለመታዘዝ ነው። ይህንን እዛው ሮሜ ምዕራፍ 6 ቁጥር 18 ላይ እናያለን። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን አለ። እነዚህ የሮሜ ሰዎች በፊት ለኃጢአት ነበር የሚኖሩት። ነገር ግን የክርስቶስ ኢየሱስን ወንጌልና ትምህርት በሰሙ ጊዜ በኢየሱስ ክርስቶስ አምነው ዳኑ። በዛ ድነታቸውም ውስጥ ለእግዚአብሔር ትምህርት ራሳቸውን አሳልፈው ስለሰጡ፣ ለመታዘዝ ስለኖሩ ከኃጢአት ባርነት ነፃ ሆነው ለጽድቅ መገዛት ጀመሩ ማለት ነው። ሁለቱም ባርነት ነው። ነገር ግን ይህ በክርስቶስ ኢየሱስ በኩል የሆነው ባርነት ራሳችንን በፍቃዳችን ለእግዚአብሔር ትምህርት በመስጠት የምንኖረው የነፃነት ባርነት ነው ማለት ነው። የነፃነት ባርነት ማለት አንድ ሰው በራሱ ምርጫና ፍቃድ ለአንድ ጌታ ለመገዛት ሲወስን ያ ሰው በራሱ ፍቃድ ለዛ ጌታ ባሪያ የሆነ ነው ማለት ነው። የክርስቶስ ኢየሱስ ባርነትና የኃጢአት ባርነት እጅግ በጣም ትልቅ ልዩነት አለው። ለክርስቶስ ኢየሱስ ባሪያዎች አድርገን ራሳችንን የምናቀርበው በራሳችን ፍቃድ ነው። ለኃጢአት ባሪያዎች የነበርነው ግን ያለ ራሳችን ፍቃድ ነው። እኛ ምንም ውሳኔ አልነበረንም። ከፍጥረታችን የቁጣ ልጆች በመሆናችን ከአዳም ዘር በመወለዳችን ከኃጢአት ዘር ነው የተወለድነው። ለኃጢአት ባሪያ እንድንሆን ለባርነት ነው የተወለድነው። በጣም የሚገርመው ደግሞ እዚህ ምድር ላይ ነፃ የሚባል ነገር አለመኖሩ ነው። ወይ ሰው ለኃጢአት ባሪያ ነው ወይም ደግሞ ለመታዘዝ የጽድቅ ባሪያ፣ የእግዚአብሔር ባሪያ ነው ማለት ነው። ከሁለቱም ያልሆነ ለኃጢአትም ለእግዚአብሔርም ያልሆነ ባርነት የለም። ያ ማለት ምድር ላይ ነፃነት የለም ማለት ነው። ስለዚህ ዕለት ዕለት እያደረግን የምንውላቸው እያንዳንዱ ድርጊቶች የምንታዘዝላቸው አለቆች ፍቃድ እንደሆነ በማሰብ እየጸለይን መዋል፣ የእግዚአብሔርን ቃልና ፍቃድ ለማድረግ እየተጋን መዋል፣ አለያም ደግሞ የሥጋ አይን አምሮታችንን፣ የአይን መሻታችንን፣ የልባችንን ፍላጎትና ምኞት እየፈጸምን መዋል ሁለቱም ለማባሪያዎች እንደሆነን ያሳያሉ ማለት ነው። በዚህ ዓለም ላይ ያለውን ነገር እየፈለግን ለሥጋ መሻትና ለአይን አምሮት የምንኖር ልባችንን፣ ሐሳባችንን፣ ንዴታችንን፣ ፍቅራችንን፣ የሥጋ መሻታችንን የምንገልጽ ከሆነ እየኖርን ያለነው ለኃጢአት ባርነት ነው። በተለየ ደግሞ በቅድስና እግዚአብሔርን በመምሰል በንጹህ ሕይወት የምንኖር ከሆነ እየኖርን ያለነው ለእግዚአብሔር ለጽድቅ ባርነት ነው ይላል። ሁለቱም ባርነቶች ወይም መታዘዞች ፍሬ እንዳላቸው መጽሐፍ ቅዱስ እዛው ሮሜ ምዕራፍ 6 ቁጥር 23 ላይ ነግረናል። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ኃጢአት ስራ ስለሆነ ስራ የሰራው ሰው ደግሞ ደሞዝ መቀበል አለበት። እግዚአብሔርም ለኃጢአት ባርነት የሆኑ ሰዎች በመጨረሻ ለኃጢአት ስራቸው ብድራታቸውን ያንም ሞትን እንደሚቀበሉ እዚህ ይነግረንና በክርስቶስ ኢየሱስ ጸጋ አምነው ለዳኑ ደግሞ የዘላለም ሕይወት እንደሚያገኙ ይነግረናል።